ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ውድ አድማጮች አሁን ደግሞ ከሴተኛ አዳሪዎች ጋር ወደ አደረግነው ቆይታ ልወስዳችሁ ነው። የመጀመሪያው እንግዳችን ለቢዝነስ ወይንም ደግሞ ለሴተኛ አዳሪነት ህይወት የምትጠቀምበት ስሟን ልንገራችሁ። ሮዛ ብለዋለች ራሷን። ሮዛ ኮንዶምን ከደንበኞቿ ጋርም ሆነ ከፍቅረኛዋ ጋር እንዴት እንደምትጠቀም ልብ በሉልኝ። ከቤተሰብ ስመጣ እዚህ ደላላ ቤት ገባሁኝ። ስራ ለገባ ስል ምናምን ተያዥ ምናምን ሳጣ ጊዜ ደላላው ራሱ ይሄን ስራ ምናምን አስገባኝ። ከዛ እንዴት ነው ምናምን ሰራው ስለው አይ ቁጭ ነው የምትይው ዝም ብለሽ ለባብሰሽ ምናምን አለኝ። በቃ ገባሁኝ። የሆነ ግሮሰሪ ነበር። ሴትዮዋ ቡና አፍቂ ምናምን አለችኝ። ቡና አፈላሁኝ። ስንት ነው ምናምን ብሎ ሲጠይቁኝም ግራ ገባኝ። ዝም ብዬ ተኛውን በትንሽ ብርም። ስለ ኮንዶም ምን ታውቂ ነበር ያኔ? ምንም አላውቅም። ሴትዮዋ ራሷ ነች የነገረችኝ። ያለ ኮንዶም ምናምን እንዳታረግ ብላ ምናምን ነገረችኝ። ከዛ የዛንን ቀን በኮንዶም ነው ያረኩት። ያው እዚህም የመጣው ምናምን ኮንዶም ጥንቃቄ መውሰድ ጀመርኩኝ። ኮንዶም ራስሽ ታደርጊላቸው ነበር? እንዴት ነው እስቲ መቼ ነው አንቺ ኮንዶም ማድረግ የጀመርሽው? ራሴም አደርጋለሁ እነሱም ያደርጉበት ሰዓት አለ። አሁን ነው እንደውም ራሴ ያደርጋለሁ ምለው እንጂ እዛኔ አብዛኛው ራሳቸው ነው የሚያደርጉት። ብዙ ጊዜ ተበጥሶብኝ ያውቃል ኮንዶም። የሆነ ሰዓት ላይ አሞኝም ነበር። ሴትዮዋ አርግዘሽ ይሆናል ምናምን አለችኝ። ስመረመር አላረገዝኩም። ምንድን ነበር የታመምሽው? ባላዘር። ሐኪም ቤት ሄድኩኝ። መድኃኒት ምናምን ሰጡኝ፣ ተሻለኝ። ኮንዶም ሲፈነዳብሽ ምን ተሰማሽ? ምን አደረግሽ? በጣም ደነግጣለሁ በሰዓቱ። ወንዶቹ ሚሉትማ እኛማ ችግር የለም እኛ ነው የምንፈራው እናንተ ሳይሆን እንደዛ ነው የሚሉት። እኛም ግን እንፈራለን። መፍራትማ ያው መፍራት ያለ ነው ህይወትን ነውና። እንደ ስንት ጊዜ ምን ያህል ጊዜ ፈንድቶብሽ ታስታውሽ? 4 ጊዜ 3 ጊዜ ምናምን ይሆናል። እንዲሁ አስገድዶሽ ምናምን ያለ ኮንዶም ግንኙነት ያደረገ የለም ማለት አለ። ሰውየው እዛ ሰፈሩ ላይ ምናምን ይፈሩታል። መጀመሪያ ቀን ስንገናኝ አላወኩም። አስገደደኝ ምናምን በጣም በቃ ያስቸግራል ሰውየው። ብቻ ያለ ኮንዶም ምናምን ያደረገው። ከዛ እያስፈራራኝ ምናምን ሰውየው አሁን እያየሁት በቃ ሁሌ የተነገስኩ የተደበቅኩ ነው። አሁንም አለ ይመጣል፣ አንዳንዴ ይመጣል። እየፈራሁት ዝም ብዬ እደብቃለሁ። እና አሁን ኮንዶም ራስሽ የምታደርጊው ይዘሽ ነው የምትሄጂው? እንዴት ነሽ? ኮንዶም እዛው ነው የምገዛው። እዛው ክላስ ውስጥ ነው የምገዛው። ራሳቸውም ብቻ ይጠነቀቃሉ ኮንዶም ላይ ምንም አይልም። እነሱ ራሳቸው ሰዎችም ይጠነቀቃሉ። አልኮል መጠጥ ላይስ እንዴት ነሽ? በጣም ቢራ እጠጣለሁ አንዳንዴ። ቢዝነስ ስትሄጂ ስታጠጣሽ ሰክረሽ ሄደሽ ታውቂያለሽ? ሰክሬ ሄጄ አውቃለሁ፣ ግን የሆነ የማደርገውን ነገር ብቻ አስታውሳለሁ። ያው ብዙ አልጠጣም እኔ 2 ቢራ 3 ቢራ በጠጣ ነው እንጂ አልጠጣም። የወንድ ጓደኛ ወይ ባል ፍቅረኛ ምናምን አለሽ እንዴ? አለኝ። የሚሰራው የሆነ ጫት ቤት ነገር ነው። ከዛ የሆነች ልጅ ይዛኝ ሄደች። አንድ ቀን ሸኝ ምናምን ብላ ዝም ብዬ ልጁን አየሁትና በቃ ዝም ብሎ ደስ አለኝ። ስመላለስ ማውራት ምናምን ጀመርን ምናምን። በ15 በሳምንት እንገናኛለን። ከደንበኞች ጋር ትነግረሽኛል ኮንዶም ትጠቀሚያለሽ። ከፍቅረኛሽ ጋር ግንኙነት ስታደርጊ እንዴት ነው ጥንቃቄሽ? በኮንዶም አይደለም በባዶ ነው የምናደርገው። ስራዬን ያውቃል። እንደዚህ ነው የምናደርገው፣ በባዶ ነው የምናደርገው። ምንም አይነት ነገር ብሎ ጠይቆኝም አያውቅም። አንቺስ ምንም አይመስልሽም? አይ ተጨንቄ አላውቅም። ምን ያው አልተጨነቅም። እሱስ ሌላ ሴት ጋር ለመሄዱን እንዴት እርግጠኛ ትሆኚ? አላውቅም። ብቻ ያ ይሄድ አላውቅም። ከደንበኞች ጋር ኮንዶም እየተጠቀምሽ ከሱ ጋር ግን ያለ ኮንዶም ግንኙነት ማድረግ እንደው ሙሉ ጥንቃቄ ነው ብለሽ ታስቢያለሽ? ሙሉ ጥንቃቄ ነው ብዬ አላስብም። ያው አንጠቀምም ኮንዶም ብቻ። ምን ያህል ጊዜ ናችሁ እንደው ከሱ ጋር እስቲ 2 ዓመት። እርግዝናንስ ምን ትከላከላላችሁ ከሱ ጋር? የ3 ዓመት ነው ያለኝ። የ3 ወር የ3 ዓመት? የ3 ዓመት ክንድ ላይ የሚደረገው? ስለዚህ እርግዝናን በኢምፕላንት ክንድ ላይ በሚደረገው ትከላከያለሽ። ኤችአይቪ ምናምን እሱ ጋር ያሳስብሽ? አይ ከሱ ጋር ባያረግም እንደው ኤችአይቪ ያሳስበኛል። ያለብኝ ይመስለኛል። ግን ያው ስመረመር የለብኝም እንጂ በጣም ፈራለሁ። እሱ ከሱ ጋር አንድ ሄዳችሁ ተመርምራችሁ ታውቃላችሁ? አናውቅም። ወደ ሌላዋ እንግዳችን ልውሰዳችሁ። የቢዝነስ ስሜ ጄሪ ነው ብላናለች። ሌላ ስራ መስራት አልችልም። ተያዥ ምናምን ጠይቃል። መታወቂያም የለኝም። ሰው ሀገር ሰው ስለሆንኩት ያለኝ አማራጭ ደግሞ ልጅቷ የምትለኝን ነገር መስማት ብቻ ነው። በዚህ ህይወት ውስጥ እንደገባው ብዙ ስቃይና ብዙ መከራ ነበረብኝ። መጠቀሚያ ስትጠቀም መጠቀሚያው ያፈነዳሉ። ስትከራከር ደግሞ የፊት ሁሉ ተበልዘው ምን ተጎርቼ መጣው ላይ በመጠቀሚያ ምክንያት የኔ የሚለውን ብቻ ካልሰማሽ ምናምን ብሎ ብር ሁሉ ቀምቶብኝ የሚሸኙት ከፈለጉ ለሌላ ሰጥቶ የሚያድሩት አሉ። የት ነበር የምታውቂያት? እንዴት ያወቅሻት? ልጅናት? እኔ አላውቃትም። እንደ ድንገት መጣሁኝ። ካሳንሳ አካባቢ ላይ ቁጭ ብዬ ያለቀስኩኝ። ሴቶች በጣም ብዙ ናቸው። መሸ። እኔም መግቢያ ቦታ የለኝም። ምን ታደርግ ስትለኝ ስራ የለኝም ነበር። እንዴት ነው የሚሻለኝ? ወይ ትራንስፖርት ይጀላ የለም ሀገሩን ማላቅም እንደ ድንገት ነው ወደዚህ የመጣው ከሰው ጋር ተያይዤ ጠፍቼ ነው ምናምን አልኳት። ታዲያ ምን ችግር አለው ከኛ ከዚህ ከሆነ ትሰራለች አለችኝ። ዋጋውን ሁሉ ሳስረዳች እኔ በቃ ስለምፈራ አላወራም ቶሎ ብዬ
እሷ ናት የኔን ዋጋ የምትናገረው። ከዛ ለሷም ጉቦ ይሰጣታል እንደ ደላላ ነገር ማለት ነው። ስለ ኮንዶም ምን ታውቂ ነበር እዚህ ስራ ስትገቢ? አረ ምንም ነገር አላውቅም። አጠቃቀሙ ራሱ አልቻልኩም። ዋይዛፍ የሚባል ድርጅት ነበር ወደ ካሳንስ አካባቢ እንሰለጥናለን እንዴት እንደሆነ ማለት ነው። ሌሎች ይለምዳሉ፣ እኔ አልቻልኩበትም። መጠቀሚያውን ከዋይዛፍ ይዤ እሄዳለሁ፣ ለእነሱ ነው የምሰጣቸው። የዚህኛውን ቅርንጫፍ ስላለ ብቻ እዛ እንዴት እንደሚያደርጉ ስልጠና ላይ ሁሉ ውይይት ስላለ እንዴት እንደሚያደርጉ ከዛ ተማርኩት። በቃ በዚህ ቀጠልኩ ህይወቴን ማለት ነው። በመማታቂ ጊዜ ማለት ነው ያለ ኮንዶም ግንኙነት ያደረገች ሰው አለ? አዎ ያው የገጠር ልጅ ነኝ። ብር ነው እኛ የምናያየን ያለ ነው። ደህና ብር ጨምርልሻለሁ፣ ደህና ገንዘብ ሰጥሻለሁ ካልኩት ገንዘብ በላይ ጨምሮ ይሰጣል። ከዛ ደግሞ እኛ በብር ብንሻወዳለን ማለት ነው። አንቺ እንደሱ እሺ ብለሽ አድርገሽ ታውቂያለሽ? ያለ መጠቀሚያ እሺ ያልኩበት ምክንያት አዲስ ነኝ፣ ፍሬሽ ነኝ፣ ምንም ነገር አላውቅም። ስለ በሽታ ትርጉም ስለምን ሁሉ ነገር አላውቅም። ግን የቆየው ከሄድኩ በኋላ ነው ስለ በሽታ እንዴት ተጋላጭነት እንደሚያደርጉ ያወቅኩበት ማለት ነው። ምርመራ ካወቅኩ በኋላ ከሁሉም ነገር ነፃ ከሆንኩኝ በኋላ ከዚህ በኋላ ያለውን ነገር ጥንቃቄ መውሰድ እንዳለብኝ ውስጤን አሳመንኩት እና ማንኛውም ሰው እንኳን 800 700 ቀርቶ 2000 ብር ወይ 3000 ወይ 4000 ምስጥሽ ቢሉኝ ራሱ በዚህ እንደማልሸወድ ራሴን አሳመንኩት። እንደው ኮንዶም ፈንድቶ ተቀዶብሽ ምናምን ያውቃል? አዎ ብዙ ጊዜ እንደውም እምቢ ካልፈነዳ ራሱ ችችኛ ጥፍር ሹል ናት። በጥፍራቸው ሁሉ ይቀዳሉ። በሚቀዱበት ሳለ ስለ በሽታ ያወኩ ስለመጣ እደባደባለሁ። ሁሌ ነው ከወንድ ጋር መደባደበው። ለምን እውነት በጣም አጸያፊ ነገር ነው ማድርገው። ለምን ጥንካሬ ሰርቶኛል። በየበፊቱ ያሳለፍኩት ሰውየው እንደዛ ሲያደርገኝ ራሱ በባዶ ስለተጠቀመኝ ብቻ ድጋሚም እንኳን ዳግም በባዶ እንዳይጠቀመኝ ብዬ ገፍትሬ የሸምናበትን ሽንት ሁሉ የደፋበት ጊዜ አለ። በዛን ሰዓት በጣም አርድ ነኝ። ምክንያቱም እነዚህን ሰዎች ሁኔታ እያወቁ ሲሄድ ማልይዛቸው ነገር የለም። ራስን ለመከላከል ስል ወይ እንደዚህ አይነት ግብግብ ከፈጠሩ ለማስፈራሪያ እንደዚህ ቢላ ምናምን ይዛለው ጭቤ ምናምን ይዤ የምዞረው። ለምን ያው ያስገባችን የሺ የምትባል ጓደኛ አይነትና እሷም ራሱ እንደዛ ነው ይዛ የምትዞረው። ሁለታችን ተመካክረን ይዘን ነው የምንዞረው። እንደው እንደዚህ ጭቤውን አውጥተሽ ያስፈራራሽው ሰው ምናምን አለ? ለዞም ብዬ በቃ ለመያዝ ነው እንጂ አውጥቼ እንኳን አላስፈራራም። ምክንያቱም እኔ የሚመጣልኝ ነገር ጩቤ ሳይሆን በቃ የሆነ ፊት ለፊቴ ላይ ያለውን ነገር የለም ሽንትም ቢሆን ብላ አንስቶ መድፋት ነው። ያ ሰው ለስሜቱ ሲል በጣም የማይሰማ ይመስለናል ኮንዶም ሲፈነዳ ማለት ነው። እኛ ደግሞ ያው ለጓደኞቻችን ካልሆነ በስተቀር ለሌላ ሰው ስሜት የለንም። ምክንያቱም ለገንዘብ ብለን ነው። ስለዚህ የተጠቀመ እያለ ቶሎ ብዬ ገፍትሬ ሰውዬውን አስወርዳለሁ። ምንድነው ካለ በቃ ፈንድቷል ውረድልኝ እላለሁ ማለት ነው። እንደፈነዳ ውስጡ ፈሳሹን ከረጨ ወዲያው ነው ሕክምና መሄደው። በብዛት ኤችአይቪ አጋጥሞኝ አቅም ግን አባላዘሮች በሽታ አጋጥሞኝ ያውቃል። ሰው ላይ ጠጋኝ አብሮኝ ብሎ አብሮ የሚጠጡት ላይ ጠጉኝ ይሸሻሉ። እቺ ጠረና አላት ምናሉ ምን በቀን በቀን ሻወር ይገባሉ ታጥባሉ። ግን በጭራሽ ልተወኝ አልቻለም እና በጣም ታሚሜ ወደ ክፍለ ሀገር ሄጄ ነበር። መግልና ደም መሳይ ማለት ነው ሁሌ ይወርዳል። በቃ ሕክምና ወደ 3 ወር 4 ወር ምናምን ቆይቼ ነው ሕክምና እንጀርሼ ወደዚህ የመጣሁት። ዛሬ 15 ቀን ይሆነኛል ከመጣሁ። ኤችአይቪ ተመረመርሽ ታዲያ? ወዲያ እንደመጣሁ ሙሉ ምርመራ ወስጃለሁ። እዛም ወስጃለሁ። በጣም ነው ደስ ያለኝ። ከሁሉም ነገር ነፃ ነኝ። ግን ለሌላ ጊዜ ትምህርት መውሰድ እንዳለብኝ ተናገረልኝ። ጥንቃቄ። አልኮል እንዴት ነሽ? አልጠጣም። በብዛት ሴቶቹን ራሳቸውን ስቶ በጣም ጠጥቶ ከአቅማቸው በላይ የሆኑትን ሴቶች ወስዶ ያስቸቃያሉ። ያለ አግባብ ያለ መጠቀሚያ ስለሚጠቀሙ እኔ አልኮል ላይ ከ2 እና ከ1 በላይ አልጠጣም። ፍቅረኛ የወንድ ጓደኛ ይዘሽ ታውቂያለሽ? እንዴት ነው? አዎ የወንድ ጓደኛ አለኝ። ነገር ለወረና ቡና ቤት ነው የሚሰራ። እንደዚህ ውጭ ነበረ። ለፊልድ ሲመጣ እኛ ጋር ነው የሚያርፈው። በዛው ፍቅር ያዘው። ሁለታችንም ፍቅር ተያይዘን ያው እስካሁን 5 ዓመታችን ይዘናል። አሁን ደግሞ ከዚህ ውስጥ ለማውጣት ከጀርባዬ ደግሞ ለኔ ስራ እያመቻችልኝ ነው እና እነዚህ የፀጉር ቤት እቃዎች ምኖች ሁሉ እንዳለ ተሽከርካሪ ወንበሮች ሁሉ ገዝቶ አሟልቶልኛል። እዚህ የሚቆየው ደግሞ የተወሰነ ጊዜ ብቻ ነው። ከደንበኞች ጋር ኮንዶም የተጠቀምሽ ከፍቅረኛሽ ጋር? ያው ከፍቅረኛ ጋር ሁለታችን ተመርምረን ሁለታችን ነፃ ሆነን በመጠቀም አይደለም። ያለ ኮንዶም ነው? ከፍቅረኛሽ ጋር ያለ ኮንዶም ነው ግንኙነት የምታደርጊው። ከደንበኞች ጋር ደግሞ በኮንዶም ነው። ስለዚህ የአንቺ ህይወት ደግሞ ሁሌም ይታወቃል ማለት አደጋ ይበዛው ነው። ታዲያ ከፍቅረኛሽ ጋር እንዴት ያለ ኮንዶም ማድረግ ፈለጋችሁ? በጣም ራሱን ማወቅ ይፈልጋል።
ለዛ በቃ ጥንቃቄ እሱ ስላለው ግን ከደንበኞቼ ጋር እንደዛ አይነት ነገር አላደርግም። ከተለያየ ወንድ ጋር ስለሆነ አሁን እሱ ፍቅረኛዬ ራሴ ይግሌ ነው። ከተለያየ ወንድ ጋር ለብር ብለን ከተለያየ ወንድ ጋር ነው የምናድረው። ጓደኛዬ ደግሞ 5 አመት ማለት በጣም ረጅም ጊዜ ነው። እሱስ ሌላ ሴት ጋር እንግዲህ እየተከተኛ ይነግረኛል። ባለፈው ደብቄ ነበረ እንደታመምኩ አልነገርኩትምና ያ እናት አባቶችም በዛ አጋጣሚ ስለሞቱ ለቅሶ ይጃሉ ብዬ ነው የሄድኩትና እሱ ይደውልልኛል ነው ይለኛ ምን ይለኛ ሲያጨናንቀኝ አይ ትንሽ ሊቆይ አሞኝ ነው ነገርኩት። ከዛ ደውሎ ነገረኝ። በቃ እኔ ከሴት ጋር ያለው ምናምን አለኝ። አንተ እኮ ራስን ብቻ መጠበቅ ከሆነ ችግር የለውም። አሁን ከኔ ጋር እንደ ያለ መጠቀም ያለ ኮንዶም እንደምታደርግ ከሌላ ሴት ጋር የምታደርግ ከሆነ ህይወታችን ይበላሻል። ይሄን እሱን ይረዳል። ምክንያቱም ማንም ሰው ስሜታዊ ነው፣ ስሜት አለው። ግን ያለ መጠቀም ያለ ኮንዶም ከሆነ በሱ ላልስማማም አልኩት። ስመጣ እስቲ አሁንም እንሂድ ምናምን አልኩት እና ወሰድኩት። ስመረመርም አሁንም ነፃ ነው። ከኔ ጋር ራሱ አንዳንድ ይፈራል። ያለ መጠቀም ስፈልግ ይፈራል። ምንድነው የምትፈራው? ከልጅቷ ጋር በባልን እንደምናምን ስል ኧረ በጭራሽ እንደዛ አይነት ባህሪ የለኝም አለ። በጣም ለህይወት ይጨነቃለሁ። ሁሌም መመርመር ወደው ራስን ማወቅ በጣም ፈልጋለሁ። የዛሬዎቹ ሁለቱ ባለታሪኮቻችን ሮዛና ጄሪ ከደንበኞቻቸው ጋር ኮንዶምን ቢጠቀሙም ከፍቅረኛቸው ጋር ግንኙነታቸው ያለ ኮንዶም ነው። እንደ ሮዛና ጄሪ ሁሉ በርካታ በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶች ከደንበኞቻቸው ጋር ኮንዶምን እየተጠቀሙ ከፍቅረኞቻቸው ጋር ኮንዶም ለምናችን የሚሉ ናቸው። አደጋውን እንመልከት። ዶክተር አስቴር ሸዋማረ በዘውዲቱ ሆስፒታል የጸረ HIV ሕክምና ባለሙያ ናቸው። ኮንዶም ከፍተኛ ጠቀሜታ አለው። ኤችአይቪን ለመከላከልም የአባላዘር በሽታንም ለመከላከል እንደገና ደግሞ ያልተፈለገም እርግዝናን ለመከላከል ከፍተኛ ጠቀሜታ አለው። ዋናው ነገር አንድ ሰው ኮንዶም ሲጠቀም እንዴት ነው ኮንዶም የምጠቀመው የሚለው እውቀቱ አለኝ ወይ ብሎ ማሰብ አለበት። እንደገና ኮንዶሙ ደግሞ ጊዜው ያለፈበት ነው ወይ ትክክለኛው ኮንዶም ነው ወይ ተብሎ መጀመሪያ መታየት አለበት። እነዛን ነገሮች በጤና ተቋማት ቢሄድ አንድ ሰው በአግባቡ ኮንዶሙን ማግኘት ይችላል። ሁለተኛ ደግሞ ትምህርት ማግኘት ይችላል እንዴት ኮንዶም መጠቀም። ምክንያቱም አንዳንድ ጊዜ የምናየው ነገሮች በስራ አጋጣሚ አለ። ኮንዶም ተቀደደብኝ ለኤችአይቪ ሳልጋለጥ አልቀርም ብለው የሚመጡ ሰዎች አሉ እና እንደዚህ አይነት ነገር እስካለ ድረስ ሰዎች በደንብ አድርገው በአግባቡ ከተጠቀሙ ትምህርቱን ወስደው ቢጠቀሙ ኤችአይቪንም ሆነ የአባላዘር በሽታ እና ሌሎች ደግሞ ያልተፈለጉ እርግዝናን ለማስቀረት ይረዳል ማለት ነው። ከተለያየ ሰዎች ጋር ግንኙነት የሚያደርጉ ሰዎች ትልቁ ነገር ያው ለኤችአይቪ የመጋለጥ ሁኔታዎች አሉ። በግንኙነት የሚተላለፈው ኤችአይቪ ብቻ አይደለም፣ ሌሎች የአባላዘር በሽታ አለ። ሌላም ደግሞ ሄፓታይተስ የሚባለው መተላለፊያው መንገድ አሁን በተለምዶ ሰው የወፍ በሽታ ይለዋል እና ይሄ በሽታ ያው እንደ ኤችአይቪ ነው መተላለፊያ መንገዱ። ስለዚህ እነዚህም አሁን ይሄ ሄፓታይተስ የምንለው ቫይረስ ጥንቃቄ ካልተደረገ መጨረሻው ልክ እንደ ኤችአይቪ ሞተን ይዞ ነው የሚመጣው። ልክ እንደ ኤችአይቪ ነው መተላለፊያ መንገዱ። ስለዚህ እነዚህ ሁሉ ነገሮች እስካሉ ድረስ ሌሎችም የአባላዘር በሽታዎች ጎኖሪያ፣ ሲፊሊስ ብዙ ነገሮች አሉ በግንኙነት የሚተላለፉ። እነዛ በሽታዎች ሁሉ በፈንገስ አማካኝነት እነዚህ ሁሉ የሚመጡ በሽታዎች ስላሉ አንድ ሴት ኮንዶም በመጠቀሟ እንግዲህ ከተለያዩ ወንዶች ጋር ስታረግ እነዚህ ነገሮች ያስቀርላታል። እንደገና ደግሞ ወንዶቹም ወደ ወንዶቹም ኤችአይቪ ካለባት የተላላፊ የኤችአይቪ ቫይረስ ሊተላለፍ ይችላል። መድኃኒት ላይ ከወደችን ደግሞ መድኃኒት የለመደ ቫይረስ ወደ ወንዱ ሊተላለፍ ይችላል። ያ ደግሞ አደጋ ነው። መድኃኒት የለመደ ቫይረስ ከተላለፈ ለሕክምና አስቸጋሪ ሊሆን ይችላል። ሌሎችም የአባላዘር በሽታዎች ዝም ብሎ ግንኙነት በማድረግ የሚመጡ የተለያዩ ነገሮች ሊመጡ ይችላሉ። እንደገና ደግሞ ከብዙ ሰው ጋር ግንኙነት በሚያደርጉ ጊዜ ደግሞ ሳይቶሜጋሎ ቫይረስ የማህፀን ካንሰር የሚያመጣው ይሄም ራሱ ከተለያዩ ሰዎች ጋር ግንኙነት በሚደረግበት ሁኔታዎች ነው። ካንሰር ደግሞ ያው በጊዜው ወደ ሕክምና ካልተመጣ አንዱ ገዳይ በሽታ ነው። ስለዚህ እነዚህን ሁሉ በግንኙነት የሚመጡትን በሽታዎችን በሙሉ ሊያስቀር ይችላል በአግባቡ ኮንዶም መጠቀም። ባለማወቅ ሰዎች ራሳቸውን ለተለያየ በሽታ
ራሳቸውን አሳልፈው የሚሰጡት ለያውም ገዳይ ለሆነ ነገር። አንድ የሴተኛ አዳሪ ኮንዶም በመጠቀሙ እርግዝና ብቻ አይደለም እነዚህ ተላልፋሉ ብሎም ገዳይ ናቸው ብለን የምንለውን ነገሮች ለማስቀረት ነው ኮንዶም መጠቀም እንጂ ከደንበኛና ደንበኛ ለመሆን ወይ የትዳር አጋር መሆን አይደለም። ስለዚህ እነዚህን አንድ ሰው እኮ እቺ ሴት ከብዙ ሰው ግንኙነት አላት ኤችአይቪን ታመጣለች ብሎ ማሰብም ነው። ሌሎች በሽታዎችንም ዛሬ ኤችአይቪ እኮ ያው እንግዲህ ሞት ነው እንጂ የተቀነሰው ከሰው ወደ ሰው መተላለፉን አላቆመም። ለዛውም ደግሞ ቀደም ብለናል አደገኛ የሆነ ቫይረስ ሊተላለፍ ይችላል መድኃኒት የለመደ ለመድኃኒት የማይበገር። ስለዚህ እነዚህ ሁሉ ችግሮች እስካሉ ድረስ እነሱ ኮንዶም ተጠቅመዋል እኔ ደግሞ ለምን የትዳር አጋርሽ ነኝ አልጠቀምም ማለት ራስን አደጋ ውስጥ መጨመር ነው። እንደውም አንድ ሰው በደንብ በቃም መሰልጠን ነው ያለበት። ኮንዶምን አንዱ ስልጣኔ ነው። በመጠቀሙ ህይወቱን ያተርፋል፣ ባለማጠቀም ለበሽታ አሳልፎ እና ይሰጣል። ስለዚህ ያንን ነው ማስተዋል ማሳመን ያለባት። ያላትን ዕውቀት ወደ ሕክምና በምትሄድበት ጊዜ ምን ብዬ ልንገረው ብላ ከባለሙያው እሷ መናገር ካልቻለች መናገር እንዳለባት። አሁን ተላላፊ በሽታዎች አለ፣ ከብዙ ሰው ግንኙነት አለኝ፣ ወደ አንተ የተለያዩ በሽታዎች ሊመጡ ይችላሉ። ስለዚህ አምንሻለሁ አምንሃለሁ የሚል ነገር የለም። በዚህ በኩል ከሌላ ሰዎች ግንኙነት ታደርጋለች፣ ከዚህ ጋር ደግሞ እንደባል እዚህ ጋር አለ። ስለዚህ ህይወቱን ለተለያዩ በሽታዎች ራሱን አሳልፎ ነው የሚሰጠው እና እነዚህ ነገሮች እስካሉ ድረስ ግንዛቤ ለማወቅ በዚህ ዙሪያ ምን ላድርግ ብላ የጤና ባለሙያን ብታማክር የተሻለ ትምህርት ታገኛለች። ደስታዬን የማካፍሎት፣ ሚስጥሬን የማውጋዎት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ